ከባህር ጋር ስንት ጊዜ ሆናችሁ? አመት ይሆነናል። እንኳን ደህና መጣትስ። እንዴት ነህ? ባህር ገና አልመጣችም እንዴ? አዎ፣ ግን አሁን ትመጣለች። ስማማ ማቴስ፣ ትናንት ቀን ሙሉ ሳስብ ነበር። ለእኔ ብዙ ነገር ነው ያደረክልኝ እና እንዴት ብዬ ነው የማመሰግነው? ሰኒም ከአሁን በኋላ አልደግመውም፣ ግን እኔን ምንም ልታመሰግኑኝ አይገባም። እሺ፣ ግን ቢያንስ እራት እንኳን ልጋብዝህ። ማለቴ እንደሱ አድርጌ ባመሰግን ይሻላል። እሺ፣ ለባህር ነግሬያት አንድ ላይ እንበላለን። እሺ። ደህና አደራችሁ። ላረግፍልን። የኔ ውድ ደህና አደርክ? ምን ሆነሽ ነው? ምንም፣ አንገቴን ትንሽ አሞኛል። በጣም የደከምሽ ትመስያለሽ። ደህና ነኝ፣ አታስብ። ነሺ፣ ተቀመጭ፣ እኔ ሂጅሽ ላምጣልሽ። ደህና ነኝ አቴስ። አንቺ እዚህ ተቀመጭ፣ እኔ ሻይ ይዤ እመጣለሁ። እንዴት ነሽ ሰኒ? ደህና ነኝ፣ ግን አንቺ ደህና ትመስዪ። ደህና ነኝ፣ ደህና ነኝ። ምግብ ትበያለሽ? አይ አመሰግናለሁ፣ በልቼ የመጣሁት። ይኸው ሻዩ መጥቷል። የኔ መቤት በይ ጠጪ። አስረት መታለች። እንዲህ አይታታል? አላየዋትም። ምን ነው ችግር አለ? ዛሬ በጣም ብዙ ስራ አለብኝ፣ ለዛ ነው የጠየቅኩ። አንተስ ብዙ ስራ አለብህ? ከኮንትራክተሩ ጋር ስብሰባ አለን፣ ግን ብዙ አያስቆየንም። ከምሳ በኋላ እመጣለሁ። እሺ። ምን አይነት ግድ የሌለህ ሰው ነህ? ምንም ኃላፊነት አይሰማህም እንዴ? እንዴት እህትን ብቻዋን ክለብ ውስጥ ትተሃት ትሄዳለህ? ይዘሃት ሄደሃል። ታዲያ የማን ኃላፊነት ነው? የማትጠብቃት ከሆነ ለምን ይዘሃት ሄድክ? አንቺ ደግሞ አንቺ ሰካራም፣ እያናገርኩሽ እኮ ነው። አንቺ ማን ስለሆንሽ ነው መጠጥ የምትጠጪው? ቆይ ለመጠጣት እድሜሽ ደርሷል እንዴ? እማዬ፣ ለ5 ደቂቃ ብቻ ነው ትቻት ሄድኩት። ደሞም ቤር ከቤቱ አምጥቷታል። ምን ችግር አለው? አርዳ፣ መልስ እንዳትመልስልኝ ሰማኸኝ? ለእኔ መልስ እንዳሰጠኝ፣ ካለበዚያ ሁለታችሁንም ነው የምገላችሁ። ግን እማዬ፣ አፍሽን ዝጊ ብዬሻለሁ። ምን አልኩኝ? መልስ እንዳትመልሱልኝ። ቅሌታም ደግሞ አታፍሪም እንዴ? ገና በዚህ እድሜሽ ቤት ሰክረሽ ስትመጪ ክፍልሽ እንኳን ጠፍቶብሽ መቆሙላ አቅቶሽ ነበር። መብላት አልፈልግም። የእናንተ ቅሌት ሆዴን ሞልቶታል። ደህና አደራችሁ። እንዴት ናችሁ? ስገምት የአታይም ቤተሰቦች የምግብ ጦርነት ፌስቲቫሉ በጠዋት ተጀምሯል መሰለኝ። መቼ ተነስታችሁ ደግሞ በቀረበላችሁ ዕቃ እየተወራወራችሁ እንደምትመታቱ ለማየት በጣም ጓጉቻለሁ። ግን እስከማዩ ድረስ ልጆቹ ምንም ነገር አልበሉም። ለነገሩ በጠዋቱ ይህ ሁሉ ውርጅብኝ እያወረድሽባቸው እንዴት ወዳቸውን በስድብ አይወጥራቸውም? ውይ ምስኪኖች፣ አንጀቴን በላችሁት። ግን ደግሞ በጣም አስገርመሽኛል። እውነት ይሄን ካንቺ አልጠብቅም ውዷ አክስቴ። ይህ አንቺን አያጠቃልልም፣ ግን በአንቺኛዋ በጣም አፍሬብሻለሁ። ያው አሁን የሥራ ሰው ስለሆንኩኝ ቁርሴን ከእናንተ አስቀድሜ በልቻለሁ። በጠዋት ተነስቼ ተጣጠብኩኝና በልቼ ለባበስኩ። ያው የሚሰራ ካውያ መቼም እንደማይዝግ ታውቃላችሁና በጠዋት የሚነሳ ሰው ደግሞ ህልሙን ያሳካል ይባላል። ኤፍሱን፣ እውነት እልሻለሁ፣ በአሁኑ ሰዓት ከአንቺ ጋር መጨቃጨቅ አልችልም። እኔ ምን
እንደሱ እንዲሆን አልፈልግም። ምክንያቱም ዛሬ በጣም ብዙ ስራ ነው ቢሮ የሚጠብቀኝ። ደግሞ እኔ እንዳንቺ ስራ ፈት ሴት አይደለሁም። ለነገሩ ያንቺ ስራ ከኔ ጋር መጨቃጨቅ ነው። ስለዚህ I am going to do is work ለማለት የፈለኩት አሁን ካንቺ ጋር ምንም ነገር አልባባልም። ወደ ስራዬ ልሄድ ነው። እና ይሄንን ለብሰሽ ነው የምትሄጂው? ይሄን ለብሼ ነው የሚሄደው። ያው የአታይን ሴቶችን መምሰል አለብኝ። ደግሞ ቤተሰቦቻችን ዘናጭ ናቸው። በሉ እንግዲህ አሁን መሄዴ ነው። መልካም ቀን፣ ደህና ዋሉ። በጣም ቆንጆ ሆነሻል። ወይ ዳሊያ ውዴ፣ ለቀቁሽ? እንኳን ፈጣሪ ማረሽ የኔ ቆንጆ፣ የኔ ውድ። ወይ ብታይ በጣም ከማዘኔ ብዛት ሙሉ ሌሊት መተኛት ሁሉ አልቻልኩም ነበር። ቁጭ ብዬ ነው ያነጋውቱ። ፈጣሪ ምስክሬ ነው። ግን ፈጣሪ ይመስገን በጣም ቆንጆ ሆነሻል። ጉንጭሽ ራሱ ያበራል አይደል እንዴ አባዬ? ቆንጆ ሆነሻል። ለነገሩ ብዙ መድኃኒት ስለሰጡሽ ደህና ሆነሻል የኔ ውድ። አመሰግናለሁ የኔ ቆንጆ፣ በጣም ደህና ነኝ። አመሰግናለሁ። ፈጣሪ ይመስገን። እውነት አባዬ፣ እኔ አሁን ወደ ስራ መሄዴ ነው። አሁን ከባድ ጊዜ ላይ ነው ያለኸው። በጣም ደክመዋል። ስለዚህ ምክርህን ተቀብዬ አርፌ በስነ ስርዓት ስራዬን ብሰራ ይሻለኛል። አንተም ብትሆን እንደዛ ነው የምታደርገው አይደል አባዬ? ስለዚህ ይኸው በጠዋት ተነስቼ ወደ ስራ እየሄድኩኝ ነው። ስራችን ነው የሚያድንን። ከዛ ውጭ ምንም የለንም አይደል እንዴ? ጥሩ ነው ልጄ። በይ አሁን ወደ ስራ ሂጂ። እሺ በሉ እንግዲህ እዚህ ብቻችሁን ትቻችሁ ልሄድ ነው። ቻው በሉ። ደህና ዋሉ። ቻው ውዴ። ሴዩ የኔ ውድ ዳሊያ ውዴ፣ እንኳን ደህና መጣሽ። ደህና ነሽ? ደህና ነኝ። እንኳን ደህና መጣሽ አክስቴ። የኔ ውድ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ዳሊያ ደህና ነሽ? የኔ ውድ ወርቅሽ ታሽ በጣም ደንግጬ ነበር። አንቺ እኮ የምወድሽ እህቴ ነሽ። በጣም ፈርቼ ነበር። ወንድሜ አንተ ወደ ስራ ሂድ። ዳሊያን እኔ እንከባከባታለሁ። መህመት ምንም አታስብ። ወደ ስራ ሂድ ሂድ። እሺ፣ ቶሎ ለመመለስ እንዴት ይቅር እንደምትኝ ምንም አላውቅም፣ ግን ከልቤ ተጸጽቻለሁ። ግን እውነት ከዚህ በኋላ ሁልጊዜም ቢሆን ከጎንሽ ሆነልሻለሁ። ቃል እገባልሻለሁ። አመሰግናለሁ ሁሊያ፣ አመሰግናለሁ። ቆይ ልጄ፣ በጣም ደግሟታል። ነይ ውዴ፣ ነይ እዚህ ጋር ተቀመጪ። ነይ እዚህ ጋር ተቀመጪ። ቀስ በይ፣ አይዞሽ። የኔ ውድ ዳሊያ ውዴ፣ እባክሽ ትንሽ እንኳን ፈገግ በይ። እውነት እኔም በጣም ከፍቶኛል። ምን ማድረግ እንዳለብኝ አላውቅም።
ለአንቺ ቆንጆ ስጦታ መግዛት ያስደስቶኛል። ስጦታ ገዝቼልሻለሁ። ቆይ ላምጣው። አይ ሁሊያ፣ ስጦታ ምንም አስፈላጊ አይደለም። ግን ለአንቺ ብዬ እኔ ገዛሁት። አንቺን ደስ እንዲልሽ ብዬ። አንቺ ላይ በጣም ነው የሚያምረው። ታያለሽ። እዚሁ ጠብቂኝ፣ አሁኑኑ አመጣልሻለሁ። መጣሁ። እሺ። እንኳን ደህና መጣሽ አክስቴ። ውድ አክስቴ፣ ሁሌም ቢሆን እኔም ከጎንሽ ነኝ። አመሰግናለሁ። ዳሊያ፣ ይኸውልሽ ልጄ፣ ከአሁን በኋላ በጭራሽ እንዲህ አይነት ነገር እንዳታደርጊሽ። ተግባባን? ገብቶኛል እማዬ፣ ገብቶኛል። ወይዘሮ ዳሊያ፣ አሁን ደህና ነሽ አይደል? ፈጣሪ ማይሽ። ደህና ነኝ፣ አመሰግናለሁ። ቆሻሻ ድሃ ምናምንቴዎች ሰርቀውታል። ሁሊያ፣ ምንድን ነው? ለዳሊያ የገዛሁትን ሀብሉን ሰረቁት እማዬ። እርግጠኛ ነሽ? እርግጠኛ ነኝ። ሁሉም ቦታ ፈልጌዋለሁ፣ አጣሁት። ሰርቀውታል። ግን ወደ ቤታችን ማንም ሰው አልመጣም። ቤታችንማ ሰው መጥቶ ነበር እማዬ። ያቺ ሳኪን የምትባል ሴትዮ ትናንትና ማታ እኔ ክፍል በር ላይ ሆና ነው ያገኘኋት። እንደወሰደችው ግልጽ ነው። ሌላ ማንም አይወስዱ። ሁሊያ፣ ይኸውልሽ፣ እርግጠኛ ካልሆንሽ እንዲሁ በግምት ማንንም ሰው አትወንጂ። ግን ዳሊያ እርግጠኛ ነኝ። ታዲያ ቤታችን ውስጥ ገብቶ የገዛሁትን ሀብል ማን ሊወስድ ይችላል? እሷ ነች፣ አውቀዋለሁ። ሌባ ናት። ታያላችሁ፣ የእጇን ሰጣታለሁ። ሁሊያ፣ ከእነዛ ሰዎች ጋር ምንም ነገር አትነካኪ፣ ቢቀርብሽ ይሻላል። በጭቃ ከተጫወትሽ መቆሸሽሽ አይቀርም። ለመጫወት አላሰብኩም እማዬ። እኔ ምንም አላደርግም። በአሁኑ ፖሊስ ጋር ሄዳለሁ። ለነገሩ እነሱ እስር ቤት መታሰር ልማዳቸው ነው። ወይ ጓደኛዬ ተይ፣ እኔ አጸደዋለሁ። ተይው አልኩሽ አይደለ እንዴ? ወገብሽን እንዳያምሽ ኑራን፣ እባክሽ ተይ። አንቺ ልብሶችን ብቻ ተኩሽ ኑራን። ሰው የሚልሽን ለምን አሰሚም? ያመኛል፣ ግን ምን ላድርግ? ሳኪን፣ የሁለቱንም ክፍል መሬት ብቻሽን ያጸዳሽው። ስለዚህ አሁን ይሄንን እኔ ላጽዳ። እኩል ማጽዳት አለብን። በጣም ያማል። ትንሽ ልረፍና መስኮቱን ጨርሰዋለሁ። ከዛ ጠረጴዛውን አጸደዋለሁ። አመመኝ። ሌላውን በኋላ አደርገዋለሁ። ሳኪን፣ ምን ላድርግ? የባህር ደሞዝ ብቻ ለሁለታችንም አይበቃንም። መብራት አለ፣ ውሃ አለ፣ ምድጃ አለ። በዚህኛውም በዛኛውም ብዙ ነገር አለ፣ ብዙ ነገር አለ። እና ምን ታደርጊያለሽ ኑራን? ሁሉንም ለፈጣሪ መተው ነው። እኛም የምንችለውን ያክል እንጥራለን። ትክክል ነሽ ሳኪን፣ ትክክል ነሽ። አንድ ነገር ልንገርሽ፣ ይሄን ቀን መቼም አልረሳውም ጓደኛዬ። ዳሳው መስራት አለበት። ከዛ ውጭ ምንም አማራጭ የለውም።
ሳኪን ለምን ካልሽኝ ምክንያቱም የግራ አይን ቀኝ አይንን ሁሉ አይረዳም። ገባሽ? ማንም ቢሆን የገዛ ልጆቻችን እንኳን ቢሆኑ ምንም አይረዱንም። ስለዚህ መስራት አለብን። ለመኖር የግድ መስራት አለብን። ኑራን የማትናደጂ ከሆነ አንድ ነገር ልንገርሽ። ምንድን ነው ሳኪን? እሱ እስኪ ንገሪኝ። ያው ማታ ኤፍሱን ጋር ሄጄ ነበር እና ያለንበትን ሁኔታ ሁሉ ነገርኳት። ለምን ሄድሽ? ቆይ ሳኪን፣ ለምንድን ነው እሷ ጋር ሄድሽው? ለምን ትሄጃለሽ? ይሄ እኔና የእሷ ጉዳይ ብቻ ነው። ለምን ሄድሽ? አውቃለሁ መሄዴ በጣም ትልቅ ጥፋት ነው። ኤፍሱንም ምንም ደንታ አልሰጣትም። የማይሆን ነገር ስታወራ ነበር። ማለቴ በንቀት ነው ያናገረችኝ። ምን? በንቀት አናገረችኝ። በምን አናገረችኝ? ናቀችኝ። እቺ የሴጣን ቁራጭ ድሃ ብጣሻም! ምን ነው ማንነቷን ረሳችሁ እንዴ? ማናት እሷ? ማን አባቷ የሆነች መሰላት? ማነች? ማን ስለሆነች ነው አንቺን የምትንቅሽ? ያው ችግር አለባት ታውቂያለሽ። አንቺ በእሷ አትናደጂ ኑራን። ቆይ እንዲህ ሀብታም ሽቶ መሳብ የለመደውን አፍንጫዋን የምሰብርላት ሳኪንዬ፣ ልኳን ማሳያት። ኑራን አትናደጂ፣ ትታመሚያለሽ። እናንተ እዚህ የመጣችሁት ወሬ ለማውራት ነው እንዴ? አይ አይደለም እመቤት፣ ትንሽ ረፍት ለማድረግ ፈልገን። ለእኔ ከመመለስ ይልቅ ስራሽን ስሪ። ደግሞ መስኮቱ ምንድን ነው? በስነ ስርዓት አጽጂው። ኑራን መስኮቱን በደንብ አጽጂው እሺ ጓደኛዬ። አንቺኛዋ ደግሞ ጥግ ጥጉን በደንብ አድርገሽ አጽጂው በይ። እሺ እሺ፣ አጸደዋለሁ፣ በደንብ አጸደዋለሁ። እሺ ፍጠኝ። ኤፍሱን፣ ይህን እኔ ነበርኩ ሰራተኞች ላይ እንደዚህ እየጮኩ የምኖረው አንቺ የማትረቢ። አይ ኤፍሱን፣ አይ ኤፍሱን። መርማሪ፣ አንድ ሰው ሊያናግር ይፈልጋል። ማን ነው? እኔ። እንኳን ደህና መጣሽ ወይዘሮ ሊያ። ተቀመጭ። ትላንትና ቤት ውስጥ የተደረገ ስርቆት በተመለከተ ለማመልከትን የመጣሁት እና ለሚመለከተው ክፍል ቃሌን ሰጥቻለሁ። ግን ከመሄዴ በፊት አንተን ላናግር እፈልጋለሁ አቶ ኢስማኤል። አንድ በጣም አስፈላጊ ነገር ልነግር እፈልጋለሁ። ስለ ኤፍሱን ነው። እሺ፣ እያዳመጥኩሽ ነው። እና እንደማየው ከሆነ ከኤፍሱን ጋር እንደ ጓደኛሞች ብዙ ጊዜ እያሳለፋችሁ ነው ያላችሁት። ታዲያ አንቺን ምን አገባሽ? ኤፍሱን በጣም ሰይጣን፣ አደገኛ የሆነች ሴት ናት አቶ ኢስማኤል። እሱን ማወቅ ይገባሃል ብዬ ነው። ወይዘሮ ሊያ፣ እኔ እንደሚመስለኝ ሰዎችን ዝም ብለሽ የመወንጀል መጥፎ ልማድ አለሽ መሰለኝ። ተሳሳትኩ? ከፈለክ ደግሞ ምንም ነገር ሳልናገር መሄድ እችላለሁ። ይኸውልሽ፣ ኤፍሱን ትንሽ የተለየች ልጅ ነች፣ እሱን አውቃለሁ። ግን በጣም ጥሩ ልብ አላት እና እኔም ሙሉ በሙሉ እምነት አለሽ። እንደሱ ከሆነ አንዳንድ በአደባባይ የወጡ ግን ያልሰማናቸው ነገሮች ልነግርህ እችላለሁ። ኤፍሱን የእህቷን ባህርን እጮኛ ቴስን አሟላ ለራሷ ማድረግ ብላ የወጥመድ መረብ ዘርግታ ነበር።
አቴስ የዛን ምሽት ሰክሮ ነበር። አቴስም አታሏት አብረው እንደተኛ ለሁሉም ተናገረች። እሱም ይሄንን እንዲያምን አደረገች። ግን አቴስ አንቺን አላገባሽም ሲላት ኤፍሱን ከአቴስ አርግዣለሁ ብላ ተናገረች። ሌላም ልንገርህ፣ ሁላችንንም ለማሳመን ብላ ሄዳ የውሸት የእርግዝና ወረቀት አጽፋ መጣች። ኤፍሱን በጣም አደገኛ ልጅ ናት። በጣም ሰይጣን ነች። ኤፍሱንን አንተ እንኳን ልትገምታት አትችልም። የምትፈልገው ነገር ለማግኘት ምንም የማታደርገው ነገር የለም። አንተንም እንድትጠቀምብህ አልፈልግም። ቅድም እንደነገርከኝ ከሆነ ደግሞ በኤፍሱንና በአንተ መሀል ያለው ነገር እኔን ምንም አያገባኝም። ግን ደግሞ ይህንን ነገር ብታውቅ ጥሩ ይመስለኛል። እና ለምን ነገርሽኝ ካልከኝ ህሊና ስላለኝ ነው። መልካም ቀናት እስማኤል። መልካም ስራ ይሁንልህ እያልኩ ነው እስማኤል። ወይዘሮ ሁሊያ ለምንድን ነው የመጣሽው? ችግር አለ እንዴ? ቤቴ ውስጥ የተደረገ ስርቆት ለማመልከት ነው የመጣሁት። እሺ፣ እኔ በደንብ እንደምንከታተለው እርግጠኛ ሆኜ እነግርሻለሁ። አመሰግናለሁ። ሁሉንም ነገር ተናግሬያለሁ። ግን እነሱ ጊዜ ስለሚፈጁ ምናልባት አንተ ልታፋጥንልኝ ትችላለህ። ዛሬውኑ ምርመራውን እንዲጀምሩ አደርጋለሁ። ልታፋጥንልኝ ትችላለህ። ዛሬውኑ ምርመራውን እንዲጀምሩ አደርጋለሁ። አቶ ሴንጊዝ ነው ስምህ አይደል? አዎ፣ ሴንጊዝ። አቶ ሴንጊዝ እባክህ ይሄንን ሌባ ቶሎ አገኘልኝ። ችግር የለውም። መልካም ቀን። መልካም ቀን። ኧረ ቢያንስ 30 ሺህ ያዋጣል። እሱን ነው መስጠት የሚችለው ዋጋ። ከፈለክ ሌላ ቦታ ሄድ አረጋግጥ። እሺ በቃ ያልከውን ገንዘብ ስጠኝ። እንዴት ነህ አርዳ? ስማ ቤርክ፣ ስለ ትናንትናው ምሽት በጣም ይቅርታ። ሙጊን ጥያት ሲሄድ በደንብ ተንከባከብካት። በስራዬ በጣም አፍሬያለሁ። ምንም ማለት አይደለም። ከቻልክ ሰሞኑን ተገናኝተን እንዝናና። ይቻላል። ቦታውን ብቻ አሳውቀኝ። እሺ፣ አድራሻውን ልክልሃለሁ። ደህና ዋል። እሺ፣ እንገናኛለን። መልካም ቀን። አንተም መልካም ቀን። እስከምጭ
እንዴ አክስቴ አስረቴስ ነበርሽ? በጣም ተጨንቄ ነበር። አንዳንድ እቃዎችን ለመግዛት ወጥቼ ነው። ፈጣሪ ባርክሽ ውዴ። አንቺስ ደህና ነሽ? ደህና ነኝ። እሱን አስቀምጪውና ነይ ሻይ እንጠጣ። ልብስ በደንብ አለበሽም፣ ብርድ እንዳይመታሽ። አሁን እንዲሞቅሽ ትኩስ ሻይ እንጠጣ። ተቀመጪ። ብራክ ይኸውልህ የኔ ልጅ ቶሎ ብለህ 2 ሻይ አምጣልኝ። ንገሪኝ ውዴ ምንድን ነው? አክስቴ አስረት እኔ እንዴት እንዳመጠይቅሽ አላውቅም። ወላጆቼ ጥሩ ሁኔታ ላይ አይደለም ያሉት። ማለቴ ከሰልና ብዙ ነገሮች መግዛት አለብን እና አንቺን ካላስቸገርኩሽ ቀድመሽ ደሞዝ ልትሰጪኝ ትችያለሽ እባክሽ? ያውኑና የሚቀጥለውን ደሞዝ ማለት ነው። ባህሩዴ ዛሬ ጠዋት ላይ ያለኝን ገንዘብ በሙሉ ዕቃ ገዛሁበት። እሺ ችግር የለውም። እንደዚህ እናድርግ። ነገ የሚከፈለን ገንዘብ አለ። ስለዚህ ከሱ ላይ አንስቼ እሰጥሻለሁ። እሺ ውዴ? እሺ በጣም አመሰግናለሁ አክስቴ አስረት። አይ ይኸውልሽ ባህር፣ ሰርተን ያገኘነውን ካልተካፈለን ምን ጥቅም አለው የኔ ቆንጆ? እጅሽ በጣም ይቀዘቅዛል። ይኸው ሳይቀዘቅዝ ጠጪ። አመሰግናለሁ የኔ ልጅ። እድግ በል የኔ ልጅ። አመሰግናለሁ። ቆይ እኔ ከፍታለሁ። እንኳን ደህና መጣ ኤልያስዬ። ሰላም እህቴ። እንዴት ሆንክ? ሊሆን አልቻለም። አይ ሊሳካልኝ አልቻለም። እስር ቤት ገብቶ ለወጣ ሰው ማንም ስራ መስጠት አይፈልግም። አታስብ ወንድሜ፣ ፈጣሪ ያውቃል። ሻይ ትፈልጋለህ? አሁን ነው ያፈለሁት። አመሰግናለሁ ጉልሰር። ምን እናድርግ እህቴ? ምን ልንሆን ነው? ለዛሬስ ያለውን ድንች መብላት እንችላለን፣ ግን ነገስ? ነገ እንዴት ልንሆን ነው? አንተ ራስህን በጣም አታርክም ኤልያስ። ኑራን ብትታመም ስራ ለመስራት ሄዳለች። ጉልሰርም በአቅሟ ስራ እየፈለገች ነው እና እኔም ወደ መርሲን መልእክት ልኬያለሁ። ስለዚህ እናያለን። ነገ የሚሆነው ማን ያውቃል? ምንም አትዘን እሺ ወንድሜ። ግን ኤልያስ ይኸውልህ፣ አንተና ኑራን ከዚህ ስህተት ትልቅ ትምህርት መማር አለባችሁ የኔ ወንድም። አየህ አይደል? ጥሩ ስራም ሆነ መጥፎ ስራ ጊዜ ወሰደም አልወሰደ ቀስ ብሎ መውጣቱ አይቀርም። እሺ ለአሁኑ የኑራን ኃጢአት ደበክላት፣ አፍህን ይዘህ ዝም ብለህ ተቀመጥክ እና ትክክል ሰራ። ቀላሉን መንገድ የመረጥክ ነው የመሰለ። ግን አሁን አየህ አይደል? መንገዱ እንዳሰባችሁት አይደለም፣ ከባድ መንገድ ነው የሆነባችሁ ኤልያስ። መቼም ይሄን እንዳትረሳ። ልጅህን ካስለቀስከ ቤተሰብ በሙሉ አንዴም እንኳን ደግመው ፈገግ ሊሉ አይችሉም። ትክክል ነሽ እህቴ። አመሰግናለሁ።
ባህርን ብታምናት ጥሩ ነበር። ምን አለ ለሚገባው ሰው ሁሉንም ነገር ብትሰጥ ኖሮ ይሄኔ ሁሉም የራሱን ኑሮ በሰላም ይኖር ነበር። ሰላም መህመት ይሚር፣ እንኳን ደህና መጣ። ላናግርሽ እችላለሁ? ትችላለህ። ቶሎ እመለሳለሁ። እንኪ ልጄ። ዳሊያ እንዴት ነች? ደህና ናት። ቤት ነው ያለችው። ማንንም ሰው ማስከፋት የለብንም መህመት። ማንንም ሰው ማስከፋት የለብንም መህመት። ስለዚህ እኔ እናንተ ካሁን በኋላ ባንገናኝ ጥሩ ይመስለኛል። እኔ ግን ካላንቺ መኖር አልችልም ሐስረት። ካላንቺ መተንፈስ ሁሉ አልችልም። በጭራሽ አልችልም። ዓመት ሙሉ ካላንተ ሳልተነፍስ ኖሬያለሁ መህመት። ካላንተ አንተም ትለምደዋለህ። ወደ ስራዬ ብመለስ የተሻለ ነው። ወይኔ አምላኬ፣ እኔ መሞቴ ነው ኑራን። እኔ ራሱ ወገቤን በጣም አሞኛል። እንደው ምን አይነት እርግማን ነው? ቆይ ግን ምን አይነት ክፉ ሴት ናት? ቆይ እውነት በጣም ክፉ ሴት ነች። የላይኛውን ወለል 5 ጊዜ ነው የቀዳሁት። 5 ጊዜ ነው የደወልኩት ኑራን። ክፉ ሴት ናት። እሱ ወይኔ ኑራን፣ ቆይ አንዴ ቆይ አንቺ ከኔ ይልቅ አንቺ ያስፈልግሻል። እኔ ብቻዬን ነኝ። አሁን ምንም ችግር የለብኝም። ይሄን መቀበል አልችልም። በጣም ይበዛል። ሳኪን ውሰጂው። ለአንቺ ገንዘብ ያስፈልግሻል። ጥሩ ነገር አድርጊበት። የኔ ጓደኛ፣ አንቺ እኮ እህቴ ነሽ፣ ብቸኛ እህቴ ነሽ። ይሄ ሁሉ አይገባኝም። እባክሽን አትቸገሪ። ለአንቺ ይጠቅምሻል። ግድ የለሽም። ጥሩ ነው የሰራሽው። ይሄ ይገባሻል። ይልቅ አሁን ቤት ልግባና ጎኔ ላሳርፍ። እውነት ሰውነቴ ሁሉ ድቅቅ ብሏል ብታይ ኑራን። በቃ ሰላም ደሪ ሳኪንዬ። አምላክ ይባርክሽ። አንቺም አምላክ ይባርክሽ ኑራን። በይጂ፣ አምላክ ይጠብቅሽ። አንቺንም አምላክ ይጠብቅሽ። ደግሞ ብቻሽን ስለሆንሽ ወደኛ ነሽ። እሺ። ወይኔ
አምላክ ወደ ቤትሽ በሰላም ያስገባሽ። አይዞሽ እህቴ። ፈጣሪ ወይ ሰውነቴ በሙሉ ደቋል እኮ። ቁልፉን የት ነበር ደሞ ያረኩት? ይኸው ወይኔ አምላኬ ወገቤ አልተረፈም። ይሄ ደግሞ ምንድን ነው? ጉልሳር አሁንም ያተኩሰዋል? አዎ ዘመዴ። ዘመዴ እንኪህንን ገንዘብ ውሰጂው። ትንሽ ገንዘብ ነው። አላውቅም። ስጋ፣ ወተት፣ የሚያስፈልግሽን ነገር ግዥበት። እንቁላል፣ ወተት፣ ብርቱካን፣ የፈለግሽው ግዥበት። አይ ዘመዴ አመሰግናለሁ። እንግዲህ እንዳንቀያየም ውሰጂው አልኩሽ እኮ። ምስኪን ልጅ። ቆይ ለምን ዶክተር እንዲያዩ አናደርግም? መርፌ ነገር ይሰጡታል። ብቻ ዶክተር ማየት አለበት። አይመስልሽም ልጄ? የእኔ ልጅ ቸኮሌት ትፈልጋለህ? አይዞ የኔ ልጅ። አምላክ ይስጥሽ ዘመዴ። አብሮ ይስጠን ልጄ። እማዬ ዛሬ ነን እንታገስ። እኔ ነገ ቅድሚያ ክፍያ ወስዳለሁ። እሺ የኔ ልጅ እሺ፣ እሺ፣ ምንም ችግር የለውም። ፈጣሪ ይመስገን። ስራ እንደሆነ ይኸው እየሰራን ነው። የከሰል መኪና ነው። ለማን ነው ኤልያስ? አቴስም መጥቷል። ባህር፣ ለእሱ ያልሽው ነገር አለ እንዴ? ምንም አባዬ፣ ምንም ያልኩት ነገር የለም። አውርደን እናስገባቸዋለን። እሺ አቴስ። ባህር፣ አቴስ ልጄ፣ ምንድነው የሁሉ ከሰል? ለምን ለእኛ ብለህ እንደዚህ ብዙ ወጪ ታወጣለህ? አቴስ። ባህር፣ አቴስ ልጄ፣ ምንድነው የሁሉ ከሰል? ለምን ለእኛ ብለህ እንደዚህ ብዙ ወጪ ታወጣለህ? አባቴ እባክህን ቤተሰቤን እንድረዳ ፍቀድልኝ። ከእናንተ በስተቀር ማንም የለኝም። ብቸኛ ቤቴ ይሄ ነው። በረዳችሁ እኔንም ይበርደኛል። እናንተን ካመሟችሁ እኔንም ያመኛል።
ቤተሰቦቼ ናችሁ። የእናንተ ችግር የኔም ችግር ነው። እባክህ ወደ ውስጥ እናስገባቸው። ተባረክ። አየሽ፣ ሁሌም ጥሩነት ያሸንፋል። እኔ በፍጹም ሌባ አይደለሁም ኮሚሽነር። ተከሰሻለች ሳኪን። ሁሊያትህን ከቤት ድንገት ጌጥ ሰርቃኛለች ብላለች። ይዛለት ማታ የት ነበርሽ? አምላክ ምስክሬ ነው፣ እዛ ነበርኩኛው። ግን እኔ ኤፍሱንን ለማናገር ነው የሄድኩት። እኔ አልሰረኩኝም ኮሚሽነር። ላቤን አፍስሼ በጉልበቴ በሐቀኝነት ለፍቼ ነው የምኖረው። ማንንም በፍጹም አልሰርቅም። እሺ አታልቅሽ፣ ቃልሽን ብቻ እንድትሰጭን ነው። ከዛ አስፈላጊ ከሆነ እንጠራሻለን። አመሰግናለሁ። አመሰግናለሁ። ሽቶ ትቀበያለሽ? እሺ አባቴ። እሺ እኔ ቢራትን ልየው። አሁን ትንሽ ሳይሻለው አይቀርም። እሺ ሂጂዩ። አምላክ ይመስገን አሁን ቤቱን ሞቅ ሞቅ ብሏል። በጣም ነው የማመሰግነው ልጄ። እውነት እንዴት ብለን እንደምንመልስልህ አላውቅም። እባክህ እንደሷ አትበል አባቴ። እንደዚህ ስትል በጣም ያሳፍረኛል። እንዴት ነሽ እትዬ ኑራን? በጣም ደህና ነኝ ልጄ፣ ፈጣሪ ይመስገን። ትንሽ ጎኔን ነበር እያመመኝ ያለው። አሁን ግን ሙቀት ስላለ ይሻለኛል። ፈጣሪ ባርከ። አየሽ ኑራን፣ ኤልያስን አባት እያለን የሚጠራው አንቺን ደግሞ እትዬ ኑራን። እኔን እንደዚህ ካልተናገርሽ የሚያምረው ጥርስሽ ረግፏል ተብለሻል እንዴ ዘመዴ? ልጅ አያቴስ ለራት ትቆያለህ አይደል? በጣም ደስ ይለኝ ነበር፣ ግን የቢሮ የሥራ ባልደረቦቼ ባህርና እኔን እራት ጋብዘውናል። እዛ መሄድ አለብን። አቴስ፣ እኔ ባልሄድ ይሻላል። እኔ ሲሉን ታውቃለህ፣ ጥሩ አይሰማኝም። እሺ ከሆነ እኔም አልሄድም። ባህር ጎበዝ ልጅ። ለሌላ ጊዜ እናስተላልፈዋለን። አይሁንም፣ አክብረው ጠርተው ብልግና ነው። እሺ በቃ እኔ ልሂድና ቶሎ ገባ ብዬ እመለሳለሁ። ብዙ አላመሽም። እሺ